አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች ሰላም ሰላም ለእናንተ ይሆንላለሁኝ። ሰበር ዜና በሰበር ዜና ነው ዛሬ የመጣሁላችሁ። በጣም በሚያስደነግጥ እንዲሁም በሚያስገርም ሀገርን ጉድ ባስባለ ጉዳይ ነው ማለት ነው ዛሬ የመጣሁላችሁ። አሁን እንግዲህ የሚገርመው ነገር ሉላ ታሰረች የሚል ዜና ወጥቷል ማለት ነው። ሉላ ገዛኸኝ በአደባባይ ገመናችንን አውጥተሻልና የባለስልጣኖችን እንዲሁም ደግሞ የተለያዩ የፖለቲካ የሚሰሩ አንዳንድ ዘረኝነት ያለባቸው ሰዎችን በዚህ መልኩ እንዴት በአደባባይ ታወጫለሽ? እንዴት እህታችን ተጎድታለች ብለሽ በአደባባይ ታወጫለሽ? በማለት እንግዲህ በህግ ቁጥጥር ስር እንደዋለች ነው የተሰማው ማለት ነው። እናም እህቶቼ በጣም በሚያሳዝን ሁኔታ የእህታችን ታሪክ እንደሰማ ነው በጣም ልብ ይነካል። ልባችንን የብዙዎቻችንን ልባችንን ሰብሯል። ኢትዮጵያ ላይ በየቦታው እየተካሄደ ያለው ነገር በጣም የሚያስገርም ነገር ነው። በጣም የሚያሳዝን የሚያሳፍር፣ በዚህ መልኩ የሰው ጭካኔ፣ በዚህ መልኩ ሰውን በዚህ መልኩ መጨከን ከባድ ነው እና እህቶቼ በመጀመሪያ እንግዲህ ሰብስክራይብ፣ ላይክ፣ ሼር እንዲሁም እያደረጋችሁ ለብዙ ሰው አድርሱልኝ ይላለሁ ማለት ነው። እንዲሁም ድምጽ መሆን አለብን ለተጎዳች እህታችን። በኢትዮጵያ ላይ ዴሞክራሲ እየጠፋ ስለሆነ ዴሞክራሲያችንን እኛ ሴቶች ላይ የሚደረገው ግፍ ሊቆም ይገባል በማለት ሁላችንም በተቻለን አቅም ድምጽ ልንሆን ይገባል ማለት ነው እና ሼር ማድረጋችሁን አትርሱላለሁኝ። እናም አሁን ላይ እየተሰማ ያለው ወሬ እንግዲህ ጆሮ ጭጭ የሚያስብል ዝም የሚያስብል ነገር ነው። የሚያስደነግጥ ነገር ነው ማለት ነው። እህታችን እንግዲህ ሉላዬ በጣም በሚያሳዝን ሁኔታ ስታቀርብ በጣም እንባዋን መቆጣጠር አቅቷት የእህታችን ታሪክ ስትሰማ እንባዋን መቆጣጠር አቅቷት እንግዲህ ይሄንን ነገር ድምጽ እንድንሆን ለሌሎችም ለማድረግ ሞክራለች ማለት ነው። በዚህ ነገር እንግዲህ ህግ ከተከሳለች በህግ ማለት ነው። ሌላኛው ነገር ደግሞ ከሉላ ጋር የተያያዘና ከእህታችን ጋር የተያያዘ በእህታችን በጣም ነው ያዘንኩት። በብርቱካን በጣም ተጎድታለች ያለ እድሜዋ። እንዲሁም ደግሞ ብዙ ህልም ብዙ ተስፋ ያላት ልጅ ጎበዝ ተማሪ የሆነች ልጅ በዚህ መልኩ እንግዲህ ከብዙዎቹ ከተያዙት ታፍሰው እሷ ናት እንግዲህ የተረፈችው ማለት ነው በህይወት። የሚገርማችሁ ነገር እና በጣም ነው ያዘንኩት። ምን ያክል ምን አይነት አረመኔነት ነው ግን፣ ምን አይነት ጭካኔ ነው ግን በዚህ መልኩ እንዴ ራቅታችንን እስከ ማሰለፍ ድረስ እያለች ነው የምትናገረው እንግዲህ እና እኔ በዛ ላይ ህፃን ልጅ አይታችኋል። ህፃን ልጅ ተደፍራ ነው እንግዲህ ያንን ልጅ ያረገዘችው። በዛ መልኩ እንግዲህ ህፃኑም ልጅ አስቡት እንግዲህ ምን ያክል ግፍ በሷ ላይ በደል የደረሰው ማለት ነው። እና በእህታችን በብርቱካን ጉዳይ ማለት ነው አዲስ መረጃ ሌላ መረጃ ወጥቷል። እሱ ምንድን ነው? በዩኒቨርሲቲ ያለ አንድ አስተዳዳሪ የዩኒቨርሲቲ አስተዳዳሪ ዳይሬክተር የሆኑት እንግዲህ በፖሊስም ለኢቢኤስ መልእክት አስተላልፈዋል ማለት ነው። መልእክቱን እንግዲህ እኔ አነብላችኋለሁ እንደሚከተለው አቀርብላችኋለሁ ማለት ነው። 2017 ቴሌግ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደንበር ዱሌ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንደነበረች ገልጿል። ይሄ ድርጊት በጣም ኃላፊነት የጎደለው እና ምንም አይነት ማስረጃ የሌለው መሆኑን ተናግሮ ግልጽ የሆነ ስም ማጥፋት እናም የዩኒቨርሲቲያችንን ስም የሚያጓድል ስለሆነ
ኢቢኤስ ይህንን ውንጀላ ስም የሚያጓድል ስለሆነ በኢቢኤስ ይህንን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲ ጉዳዩን ወደ ፍርድ ቤት እንደሚወስድ አስታውቋል። ብርቱካንም ታፍናለች እየተባለ ነው፣ ስልኳም አይሰራም ይላል እንግዲህ የዛሬው ዜናችን ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ የእህታችን እንባ አልታበሰም ማለት ነው እስካሁን ድረስ። እንዲሁም በሉላ ገዛኸኝ ላይ የመጣባት ክስ ማለት ነው እስካሁን ድረስ አልቆመም። እንዲሁም ተይዛለች እየተባለ ነው የሚወራው አሁን ላይ የምንሰማው ዜና። እንግዲህ ይች ልጅ በቃ ይሄ ይብቃ ፍትህ ባለች ላይ ነው እንግዲህ ድምጿን በማሰማቷ ለምን ብለው ነው እንግዲህ ይሄን ነገር ያስያዟት ማለት ነው። ሌላኛው እንግዲህ ፖሊሶችም የህግ ባለሙያዎችም ቀርበው ፖሊሱም ተገቢ እንዳልሆነ እና ስም ማጥፋት እንደሆነ ውንጀላ እንደሆነ ያልተደረገችውን ነገር ሁኛለሁ በማለት በማስመሰል እና ዘረኝነትን ለማባባስ እንዲሁም ለማፋፋም እንደሆነ ነው የመጣችሁ ብለው ነው እንግዲህ ዩኒቨርሲቲውም የተከሰሰችው ብርቱካን ማለት ነው። ውሸቷን ነው በማለት ማለት ነው። እኛ ጋር አልተማረችም፣ እኛም ጋር ትምህርት አልወሰደችም። ይህም ድርጊት እኛ ዩኒቨርሲቲ ውስጥ በፍጹም አይሰራም፣ ተደርጎም አይታወቅም። በግልጽ ኢቢኤሶች ስማችንን አጥፍተዋል፣ ስማችንን ወንጅለዋል። ይህንን ነገር ወደ ህግ እንወስዳለን በማለት እንግዲህ የተለቀቀውን ቪዲዮ ሙሉውን አለቀቁትም ነበረ። ግማሹ እንግዲህ እንደተለቀቀ ያው አጥፍተውታል። በዚህ ምክንያት ይመስለኛል የጠፋው ወደ ህግ ስላቀረቧቸው ማለት ነው። ምን እየተካሄደ እንደሆነ እንዲገባኝ አልቻለም። ውሸቷን ነው የሚሉት እንግዲህ እንደዚህ ሁና ስቃይ መከራዋን ያየችውን በዚህ መልኩ እያለቀሰች ተበሳቁላ በዚህ መልኩ እየተናገረች ውሸት ነው ማለት አይከብድም። ፊቷ እየታየ በአደባባይ ገማ እኔ ብቻ ትንሽ ሶሻል ሚዲያ ሰው ላይ ሲመጣ ለመታወቅ ሊሆን ይችላል ብሎ እናስባለን። ነገር ግን በዚህ መልኩ ለመታወቅ ከህግ ጋር የተያያዘ ጉዳይና በዚህ ባለስልጣን ጋር የተያያዘ እንዲሁም በእንደዚህ አይነት በዘረኝነት ተደርጎ አትመጣም ልጅቷ ማለት ነው። ምክንያቱም የእውነት ቢሆን እንጂ መጎዳቷ መሰባሯ ደንብ ነው የሚያስታውቀውና ምን ልላችሁ ነው እንግዲህ ውሸቷን ነው እያሉ ለማጠፍና ሀሰተኛ ነገር ነው እያሉ እንትን ይላሉ ማለት ነው። ለምን ማለቴ በቃ ተገፍታለች፣ ተጎርታለች። ብዙ ልጆችም እንደታፈኑ ብዙ ጊዜ ሰምተናል። በዜና በተለያየ ዜና ሰምተናል። ልጆች እንደታፈኑ ጠፍተው እንደቀሩ በዛው ወጥተው እንደቀሩ ብዙ ሰምተናል። ስለዚህ ከነሱ ውስጥ አንዷ ተርፋ እንግዲህ ይህንን እውነት ስለወጣች እኔ የምፈራው አሁን እሷንም አንድ ነገር እንዳትሆን ነው። አላህ ይጠብቃት። ድጋሚ ኢትዮጵያ ነጻነት የላትም ሀገራችን። ግልጽ ለሚናገር መኖር አይችልም። ከባድ ነው ማለት ነው። እንዲሁም ሌላኛው በጣም እንግዲህ ያሳዘነችኝ ቪዲዮዋን ቀንጨብ አድርጌ አስገባላችኋለሁኝ። እሷም ሮማን ተሰማ እያለቀሰች በጣም እየተንሰቀሰቀች እንግዲህ ጉዳዩን ለመንግስት ለህግ ፍትህ ለብርቱካን ተደፍራለች፣ ተሰቃይታለች፣ ተጎድታለች። እውነቱን አወጣች ብላችሁ ነው እውነቱን አወጣች ብላችሁ ነው ወይ ያጠፋችሁት? ቪዲዮዋንም የደለታችሁት? ፍትህ ለብርቱካን ህግ ማየት አለበት። እንዲሁም የእህቶቻችን ሀዘን ልባችንን እየሰበረን ነው። እኛ ሴቶች ፍትህ እያጣን ነው። ፍትህ ፍትህ ብላ ለመንግስት ባለስልጣኖችም እንዲሁም መልእክት አስተላልፋለች ማለት ነው። ሮማን ተሰማ በጣም በሚያስደንቅ ሁኔታ እንባዋ እየረገፈ እያለቀሰች ነው እንግዲህ የተናገረችው። ሮማን ተሰማ ከልብ እናመሰግናለን። ለእንደዚህ አይነት ነገሮች ሁሌም ዝም አትልም፣ ፍትህ ትጠይቃለች። እንዲሁም የኑማኛ ያው ከመናገሩ ከምላሱም በተረፈ አንዳንድ ጠቃሚ ነገሮች አሉት። እሱም ልጅ ላይ ፍትህ ይጠይቃል ማለት ነው። ለተጎዱት ዝም አይልም። እና ፍትህ ለብርቱካን ላለሁኝ ፍትህ ጠይቃለሁ ለሷም ማለት ነው። እንዲሁም ለሞተችው እህታችን ፍትህ ጠይቃለሁኝ። ኢትዮጵያ ላይ እየሆነ ያለውን ነገር በዚህ መልኩ ህግ ካላየው ያው እኔ የሴቶች መብት በጣም እየተጣሰ ነው አሁን ላይ።
በጣም የኛ መብት እየተጣሰ ነው። ከባድ ነው። ስቃይ እየበዛብን ነው። ሴት ልጅ ለምን ተወለደች ይመስላል ነገሩ። ብቻ አላህ ፈጣሪ እሱ የእጃቸውን ዋጋ ያገኙታል። ሁሉም የሰራውን ያገኘዋል። እኛ ግን ምናልባት መንግስት ካለን የሚሰማ መንግስት ፍትህ ልንጠይቅ ይገባል። እጃችንም ወደ ፈጣሪ ማንሳት ይገባናል ማለት ነው። ኢትዮጵያ ላይ የምንሰማው ጉድ ጆሮ ጭጭ የሚያስብል ነገር ነው። አላህ ሰላሙን ያውርድልን። ይህን ቪዲዮ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ።